አዎ የልጅ ልጆችም አሉ ይውላል። አሁን እኔ ልምከር፣ እኔ ስመክር ጎበዝ ነኝ። ወጣቱን መምረጥ አለብህ። እድሜህን እንዲጨምር ከፈለክ ወጣቱን እየፈለክ ጨርሳችሁ ነው አይባልም። እኔ ባለቤት ብታያት አንደኛ በኢትዮጵያ መሬት ላይ አንደኛ ነች። በጣም ቆንጆ ናት። እንደናንተም ቆንጆ ነች። ዋው በዚህ አይነት ነገር ልታጣለይ አትችይም አንቺም። እንዴት ለካሽ ፍርዬ እኔ በጣም ነው የምወድሽ። እኔም እኮ በጣም ነው የምወደው። እንዴ ለጨዋታው ድቀት እንደዚህ አስተያየት ነው የምትሰጪ? እኔ ትልቅ ሰው ነኝ አይባልም እንዴ? ቅድም ራስ በትልቅ ይብሳል እኮ ዘንድሮ በትልቅ አይደል እንደሚብሰው የሚብሰው ሊሆናል። ግን እኔ እንደዚህ አይነት ጸባይ የሚየለን ይቅርታ አድርጊልኝ። እኔ ሁላችሁ እኩል ነው የምወዳችሁ። እኛንማ ትወደናለህ። እኛ ምን ወደሃለን? ቤተሰብ ነን እኮ እኛ። አዎ አንቺ ፍሬ ባለጌ የምትይው አንቺ እከክ ጥሩ ምክር ነው የመከርኩት እኮ። አይ ችግር የለም ካቲ ፍርዬ ያለሽው ልብሽ ውስጥ በሙሉ አውጪው ነው ለለቀቂው። ችግር የለም ይውጣልኝ አይደል? ይውጣልሽ እናቴ ይውጣልሽ። ግን እኮ እውነት ለማውራት እንደሱ አይነት ባል እኮ ማግኘት በአሁኑ ሰዓት ከባድ ነው በጣም። አዎ እንደው እኔም ባለቤቴ እንደዚህ ምግብ እንድትሰራልህ ወይም ልብሱን እንድታጥብልህ ወይም ቤቱን እንዳታጸዳልህ አልጠብቅም። አንድ ቀን ጠብቄ እኩል ነው የምንሰራ ከባለቤቴ ጋር። ዋው እውነት ይሄ ነው። አሜን። እኔ እድሜ ለእናንተም ነው። ኢትዮጵያ ለዘላለም ትኖርልን። አሜን አሜን አሜን። ኢትዮጵያ ሀገራችን በጣም እስኪ ወርቅዬ መርቀን እኔ እና ፍሬም በተራ በትግርኛ እስኪ አውራ። ጎይታ ዋይ ወደ ዓበይቲ ደህና ዲኻ ወርቅ ዋኒ። እግዚአብሔር ትዳር ይስጣችሁ። በትግርኛ እኮ እያወራሁ ነበረ። የምታስቡት በሙሉ እግዚአብሔር ያሳካላችሁ። አሜን። መጀመሪያ ጤና ይስጣችሁ። አሜን። ውለዱ። አሜን። ወልደናል። ባልና ሚስትና የአብርሃምና የሳራ ቤት ያርገው። አሜን አሜን። እኔ ታግያለሁ። ሁሌ ነው የምመረቀው እኮ በወርቁ። ይባካል። ሲበዛ ደግሞ አጉል ይሆናል። ወርቁዬ ትግርኛ ትዛረብ ዲኻ? ኩሩብ ትንሽ ኮይ ታደሰ ከታዴ ጋር አትታወቁም? እኔ እኮ ታዴን አላውቀውም። ትናንት አየሁት ግን ትንሽ አይቼዋለሁ። መጥቶ ነበር አንቺ ቤት? አንተ ጋር ነበረ እንጂ አጠገብ ቆሞ። እኔ አጠገቢ ቆሞ? አዎ ሀብታም ነው አላልከኝም እንዴ? አብረን ሁለታችን አንድ ላይ ነበረን ዛን ቀን። መኪና ምግብ ልበላ ሊሄድ ነው ብለኸኝ ይሆናል። ልክ ነሽ። ምግብ ልበላ ሊሄድ ነው አላልከኝም? እሱ ነው ከጆርጅ ጋር ትታውቃላችሁ? ለንደን አገር ያለው ከማን ጋር? ጆርጅ የሚባል። አይ አላውቀውም። ጆርጅ ላስገባው ላምጣው። ጆርጅን ላምጣው። I am assistant professional at Herd University and Fenda and issue of CCI እና ከኔ ህይወት ጋር ምን ያገናኘዋል? ምን ያገናኛል? ሊደውልለት ወጣ። ወርቁዬ የኔ ጌታ ደስ ሲል ግን እኔ በጣም ነው የምወደው። በጣም ደስ የሚለው ያ ጨዋታ ይችላል። ይመጣል። ጆርጅ ከመጣ ደግሞ የእሱ አማርኛ አክሰንቱን ከሰማሽ ፈንድ ነው የምትሆኒ። የት ነው የሚኖረው እሱ? ለንደን ዩኬ። እሱም ፈረንጅ ነው? ፈረንጅ ነው እንደኔ። ዋው። እሱ ግን ጊዜም ካለው ስራ ላይ ስለሆነ ጊዜም ካለው ከመጣ በቃ ሌላ የእሱ አማርኛ በጣም ልዩ ነች። ከአንተ በላይ እንኳን አይሆንም። ከኔ ይበልጣል። እንዴት ብሎ? አንተ እኮ ፐርፌክት እኮ አማርኛ ነው የምታወራው። ግን እሱ ይበልጣል ከኔ። እውነቴ ነው የምልሽ። ይኸው ገመቹ ደግሞ መጥቶልሻል። አስገቢው። ማን ነው ደግሞ ገመቹ? ገሜ በጣም ስለ እኔ ይመሰክራል፣ ስለ ጆርጅ ይመሰክራል። አስገቢው። እሱማ በቀደም መሰከረ እኮ ስለአንተ ገብቶ
እንዴት ከድሬዳዋ ነው ከምናምን የገባው? አዎ የተለመደ አማርኛ ጎንደሬ ነው። ቤተሰቦቼ ጎንደሬ ነው። ወርቁ ጎንደር ወደ ቆላ ድባ ነው። ቆላ ዱባ ልጅ። ጆርጅ ግን ከመጣ ጥሩ ይሆን ነበር። ጆርጅ ጠፋ እንጂ ጆርጅ በጣም ጎበዝ ነው።